እንደምን አላችሁ ውድ ቻናሌ ቤተሰቦች፣ ዛሬ ስትጠይቁኝ ለነበረው ጥያቄ መልስ የሚሆን ቪዲዮ ይዤላችሁ መጥቻለሁ። እሱም 18 ዓመት ላልሞላ ልጃችሁ እንዴት ፓስፖርት አፕላይ ማድረግ እንደምትችሉ የሚያሳይ ቪዲዮ ነው። ስለዚህ አሁን ቀጥታ ወደ ቪዲዮ እንገባለን። መጀመሪያ ብሮሰራችሁን ክፈቱ። ከዛ immigration.gov.et ብላችሁ ሰርች አድርጉ። ከዚህ በፊት ሬጂስተር ካደረጋችሁ ሎጊን ብላችሁ መግባት ትችላላችሁ። ካልሆነ ሬጂስተር የሚለውን ክሊክ አድርጉ። አይደንቲፊኬሽን ታይፕ ጋር በመምጣት እዚህ ቦታ ላይ ክሊክ አድርጉ። በመስሪያ ቤት መታወቂያ አፕላይ የምታደርጉ ከሆነ ገቨርንመንት አይደንቲፊኬሽን ነምበር የሚለውን ምረጡ። በቀበሌ መታወቂያ አፕላይ የምታደርጉ ከሆነ ደግሞ ሬሲደንት አይደንቲፊኬሽን ነምበር የሚለውን ምረጡ። ከዛ አይደንቲፊኬሽን ነምበር የሚል ቦታ በመምጣት ክሊክ አድርጋችሁ መታወቂያ ቁጥሩን አስገቡ። ሰርች የሚለውን ክሊክ በማድረግ ቫሊዴት አድርጉ። እዚህ ቦታ ላይ ስማችሁን በእንግሊዘኛ ሳትሳሳቱ አስገቡ። ከዛ የአባታችሁን ስም አስገቡ። ከዛ የአያታችሁን ስም አስገቡ። ከዛ በእንግሊዘኛ አስገባችሁትን በአማርኛ ደግሞ እዚህ ቦታ ላይ ሙሉ። የትውልድ ቀናችሁን እዚህ ቦታ ላይ ክሊክ በማድረግ አስገቡ። ከመረጣችሁ በኋላ አክሴፕት የሚለውን ክሊክ አድርጉ። በመቀጠል ጾታ ምረጡ። ኢሜይል አድሬስ እዚህ ቦታ ላይ ሙሉ። ከዛ ቫሊዴት የሚለውን ክሊክ አድርጉ። ኢሜይል ላይ የሚመጣላችሁን ኦቲፒ እዚህ ቦታ ላይ አስገቡ። ከዛ ስልክ ቁጥራችሁን አስገቡ። ቫሊዴት የሚለውን ክሊክ አድርጉ። ስልካችሁ ላይ የሚመጣላችሁን ኦቲፒ እዚህ ቦታ ላይ አስገቡ። ከዛ ዩዘር ኔም አስገቡ። ያስገባችሁትን ዩዘር ኔም ቫሊዴት አድርጉ። እዚህ ቦታ ላይ ደግሞ ጠንካራ ፓስወርድ አስገቡ። ያስገባችሁትን ፓስወርድ ደግማችሁ እዚህ ቦታ ላይ ሙሉ። ከዛ ሬጂስተር የሚለውን ክሊክ አድርጉ። አሁን ሎጊን የሚለውን ክሊክ አድርጉ። ቅድም የሞላችሁትን ዩዘር ኔም እዚህ ቦታ ላይ ያስገቡ። ከዛ ፓስወርዱን አስገቡ። ኦቲፒ በኤስኤምኤስ ወይም በኢሜይል ማግኘት ትችላላችሁ። ከዛ ሎጊን የሚለውን ክሊክ አድርጉ። የሚመጣላችሁን ኦቲፒ እዚህ ቦታ ላይ ሙሉ። ኦርዲነሪ ፓስፖርት ጋር በመምጣት ስታርት አፕሊኬሽን የሚለውን ክሊክ አድርጉ። ለራሳችን አፕላይ የምናደርግ ከሆነ ማይሰልፍ የሚለውን እንመርጣለን። ለልጃችን አፕላይ የምናደርግ ከሆነ ደግሞ ቻይልድ የሚለውን እንመርጣለን። ለሌላ ሰው በውክልና አፕላይ የምናደርግ ከሆነ ደግሞ ሳምዋን ኤልስ የሚለውን እንመርጣለን። አሁን ለልጃችን አፕላይ ስለምናደርግ ቻይልድ የሚለውን እንመርጣለን። ለልጃችሁ አፕላይ ስታደርጉ ማሟላት ያለባችሁ ሪኳየርመንት ከዚህ ማንበብ ትችላላችሁ። ከዛ የፓስፖርት አገልግሎት አይነት ምረጡ። አስቸኳይ የሁለት ቀን አገልግሎት የምትፈልጉ ከሆነ 2 ዴይ ሰርቪስ የሚለውን ምረጡ። የ5 ቀን የምትፈልጉ ከሆነ ደግሞ 5 ዴይ ሰርቪስ የሚለውን ምረጡ። መደበኛ የምትፈልጉ ከሆነ ደግሞ ኖርማል ሰርቪስ የሚለውን ምረጡ። ከዛ ዝቅ በማድረግ አይ አክሰፕት የሚለውን ቲክ አድርጉ። ከዛ ኔክስት አድርጉ። እንደዚህ አይነት ዋርኒንግ ምልክት ያመጣል። ከታች ኔክስት የሚለውን ክሊክ እናደርጋለን። ለልጅ አፕላይ ማድረግ ፈልጋችሁ ነው የሚል ጥያቄ ያመጣልናል። የስ የሚለውን ክሊክ እናደርጋለን። ከዛ አይደንቲፊኬሽን ታይፕ ጋር መተን እዚህ ቦታ ላይ ክሊክ እናደርጋለን። ልጆች መታወቂያ ስለሌላቸው በርዝ ሰርቲፊኬት የሚለው ላይ ክሊክ እናደርጋለን። አይደንቲፊኬሽን ነምበር ላይ የልደት ካርድ ቁጥሩን እናስገባለን። ከዛ ሰርች እናደርጋለን። ፈርስት ኔም የሚል ቦታ በመምጣት የልጁን ስም በእንግሊዘኛ እናስገባለን። ፋዘር ኔም ላይ የአባቱን ስም እናስገባለን። ላስት ኔም ላይ ደግሞ የአያቱን ስም እናስገባለን። ከዛ እዚህ ቦታ ላይ ደግሞ በአማርኛ እንሞላለን። በርዝ ዴት ጋር በመምጣት እዚህ ቦታ ላይ ክሊክ እናደርጋለን። ከዛ የልጁን የትውልድ ዓመት ወሩንና ቀኑን እናስገባለን። ስንጨርስ አክሴፕት የሚለውን ክሊክ እናደርጋለን። ሪጅን ኦፍ በርዝ ጋር በመምጣት ልጁ የተወለደበትን ክልል እናስገባለን። ከዛ ፕሌስ ኦፍ በርዝ ጋር በመምጣት የትውልድ ቦታ እናስገባለን። ዝቅ አድርገን ጾታ እንመርጣለን። ሌሎቹም ባለበትን ኔክስት እናደርጋለን። አሁን አድራሻ እንሞላለን። ሪጅን የሚል ጋር በመምጣት ክልል እንመርጣለን። ከዛ ዞን እንመርጣለን። ከዛ ወረዳ እንመርጣለን። ቀበሌ ባንሞላም ችግር የለውም። ሲቲ ጋር መተን ከተማ መሙላት አለብን። ከዛ ሆም አድሬስ እንሞላለን። ስንጨርስ ኔክስት እናደርጋለን። እዚህ ቦታ ላይ ደግሞ የልጁን አሳዳጊ እንሞላለን። ቀደም በእናቱ ሬጂስተር ስላደረግኩኝ እዚህ ቦታ ላይ ክሊክ አድርጌ ኤዲት አደርጋለሁ። ሌሎቹም ባለበት በመተው ቦርን ኢን ኢትዮጵያ የሚለውን እመርጣለሁ። ከኢትዮጵያ ውጭ ከተወለዳችሁ ግን ቦርን አውትሳይድ ኢትዮጵያ የሚለውን ምረጡ። ከዛ ፕሌስ ኦፍ በርዝ ምረጡ። ስጨርሱ አፕዴት የሚለውን ክሊክ አድርጉ። ከዛ ኔክስት አድርጉ። አሁን 3 ዶክመንት ማስገባት አለብን። የመጀመሪያው አፕላይ የሚያደርግ ሰው መታወቂያ ነው።
ሁለተኛው የልጁ አሳዳጊ መታወቂያ ነው። ሶስተኛው ደግሞ የልጁ የልደት ሰርቲፊኬት ነው። አሁን የመጀመሪያው ላይ መተን እዚህ ቦታ ክሊክ በማድረግ መታወቂያ እናስገባለን። ከዛ ሶስተኛ ላይ የልጁን በርዝ ሰርቲፊኬት እናስገባለን። ለልጁ አፕላይ የሚያደርግ ሰው አሳዳጊውም ስለሆነ ተመሳሳይ መታወቂያ እንጠቀማለን። ስንጨርስ ኔክስት እናደርጋለን። አሁን ደግሞ አሻራ የምንሰጥበትን ቦታ እንመርጣለን። ካንትሪ ኢትዮጵያ እንመርጣለን። ከዛ አሻራ ለመስጠት የሚቀርበን ቦታ ከነዚህ እንመርጣለን። አፖይንትመንት ዴት ጋር መተን እዚህ ቦታ ላይ ክሊክ እናደርጋለን። ከዛ አሻራ ለመስጠት ሲስተሙ የሰጠንን ቀን በመምረጥ አክሴፕት እናደርጋለን። ታይም ስሎት ጋር መተን እዚህ ቦታ ላይ ክሊክ እናደርጋለን። ከዛ የሚመቸንን ሰዓት በመምረጥ ስኬጁል እንላለን። ስንጨርስ ሰብሚት የሚለውን ክሊክ እናደርጋለን። በዚህ ሁኔታ ኦንላይን ያመለከትንበትን ፎርም ይሰጠናል። እዚህ ቦታ ላይ ክሊክ አድርገን ዳውንሎድ እናደርጋለን። ፎርሙን ፕሪንት በማድረግ አሻራ ለመስጠት ስንሄድ እዚህ መገኘት አለብን። ከዛ ኔክስት እናደርጋለን። ክፍያ ለመፈጸም ሎካል ፔይመንት የሚለው ላይ ክሊክ እናደርጋለን። ከዛ ፕሮሲድ ቱ ፔይመንት የሚለውን ክሊክ እናደርጋለን። ከሶስቱ የክፍያ አማራጮች ለመክፈል የሚመቸንን አንድ እንመርጣለን። ክፍያ ስንፈጽም ይህንን ኦርደር ኮድ እንጠቀማለን። ከዛ ኮንቲኒው የሚለውን ክሊክ እናደርጋለን። የክፍያ ኢንስትራክሽን ይህንን ይመስላል። ክፍያ ከፈጸማችሁ በኋላ የከፈላችሁበትን ሪሲት ፕሪንት በማድረግ ያዙ። በዚህ መሰረት ለልጃችሁ ፓስፖርት አፕላይ ማድረግ ትችላላችሁ። በራሳችሁ አፕላይ ለማድረግ የማይመቻችሁ ሰዎች እኔን ኮንታክት ማድረግ ትችላላችሁ። ሁሉንም ፕሮሰስ በራሴ ጨርስላችኋለሁ። የፓስፖርቱን ክፍያ ደግሞ በራሳችሁ ትከፍላላችሁ። የምትከፍሉበትን ኦርደር ኮድ እልክላችኋለሁ። የኔን ቴሌግራም ዲስክሪፕሽን ስር አስቀምጥላችኋለሁ። ከዛሬ ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ማንኛውንም ጥያቄ ካላችሁ ኮሜንት ስር ጻፉልኝ። ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።